በህልማችን ጥርሳችን ሲወልቅ አይተን እናውቃለን? ትርጉሙስ ምን ይሆን? እስኪ በዛሬው ፕሮግራማችን ሁሉንም አንድ በአንድ እንመልከተው። በህልማችን ሁሉም ጥርስ ወልቆ በእጃችን ከያዝነው ይህ ረጅም እድሜን ያመለክታል። ዘመዶቻችንና ቤተሰቦቻችን በሙሉ ቀብረን መጨረሻ ላይ የምንሞተው እኛ መሆናችንን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን። በዛሬው ፕሮግራም ያስኩላችሁ በህልማችን ጥርሳችን ሲወልቅ ማየት በታላቁ የህልም ፈጅ ሙሐመድ ኢብኑ ሲሪን ረሂመሁላህ አፈታት ትንታኔ መሰረት ሁሉንም አብረን እናየዋለን። አብራችሁን ቆዩ። ታላቁ የህልም ፈጅ ሙሐመድ ኢብኑ ሲሪን ይህንን ህልም ሲፈቱ እንዲህ ብለው ይፈታሉ። አፍ ቤትን ይወክላል፣ በውስጡ ያሉ ጥርሶች ደግሞ የቤተሰብ አባልን ወይም ዘመድን ይወክላሉ ይላሉ። የላይኛው ጥርሳችን የአባት ዘመዶችን ይወክላሉ። ለምሳሌ አባት፣ ወንድም፣ አጎትና ወንድ ልጅን ይወክላል። የታችኛው ጥርስ ደግሞ የሴት ቤተሰብን ያመለክታል። ለምሳሌ እናት፣ አክስት፣ እህትና ሴት ልጅን ያመለክታል። በህልማችን ጥርሳችን ሲወልቅ ካየን ጥርሱ ሲወልቅ ምንም አይነት ህመም ከሌለው እንዲሁም ጥርሳችን ወልቆ እጃችን ላይ ካረፈ ይህ ከዘመድ የሚገኝ ገንዘብን፣ ርዝቅንና የተባረከ ልጅ መወለዱን የሚያመለክት የምስራች የሆነ ህልም ነው። ነገር ግን ጥርሳችን ሲወልቅ ህመም ካለውና ጥርሳችን ወልቆ ከጠፋ ይህ ከቤተሰብ ሞትንና ከባድ ህመምን ያመለክታል። በህልማችን መንጋጋ የምናይ ከሆነ ወይም መንጋጋችን ሲወልቅ የምናይ ከሆነ መንጋጋ በህልም ዓለም አያትን ወይም ራቅ ያለ የተከበረ ዘመድን ይወክላል። በህልማችን ሁሉም ጥርስ ሲወልቅ ካየን በህልማችን ሁሉም ጥርሳችን ወልቆ በእጃችን ላይ ከያዝኑ ይህ ረጅም እድሜን ያመለክታል። ቤተሰቦቻችን ዘመዶቻችንን በሙሉ ቀብረን መጨረሻ ላይ የምንሞተው እኛ መሆናችንን ያመለክታል። እናም በህልማችን ሁሉም ጥርስ ወልቆ በእጃችን ላይ ከወደቀ ይህ ረጅም እድሜን የሚያመለክት ብስራት ነው ማለት ነው። በህልማችን ጥርሳችንን የምናጸዳ ከሆነ ከቤተሰብ ጋር መፈቃቀር፣ ዝምድና መቀጠል የሚያመለክት መልካም የሆነ ህልም ነው። በህልማችን ጥርሳችን ሲወልቅ ማየት የህልም ትርጉማቸው ይህን ይመስላል። ወላሁ አለም፣ አላህ የበለጠውን ያውቃል። ይህ ቻናል የሙሐመድ ኢብኑ ሲሪን ረሂመሁላህ የህልም ፍቾችን የምናቀርብበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።